አሰላሙ አለይኩም የአላህ ሰላም እና እዝነት በእናንተ ላይ እንዲሆን እየተመኘን ስለ አሳዛኙ ፍልስጤማዊ የ18 ወር ሕፃን የጀዋድ ኦሳማን ታሪክ እናቀርብላችኋለን። በእስራኤል ወታደሮች ቶርቸር የተሰቃየው ፍልስጤማዊ የ18 ወር ሕፃን ጀዋድ በሰይጣናት ወታደሮች ቶርቸር የተሰቃየው የ18 ወር ሕፃኑ ጀዋድ በዓለም ላይ ያልታየውና ያልተሰማው የሕፃን ጀዋድ ስቃይና መከራም The IDF kidnapped and tortured a 1-year-old little boy, a child, a baby. ወታደሮቹ ከሌላ ፕላኔት የወረዱ ሰይጣናት እንጂ ምድራዊ ሰይጣናት አይመስሉም። የበይቱል ሂክማ ሚዲያን ላይክ፣ ሼር እና ሰብስክራይብ በማድረግ ሁሉንም ፕሮግራማችንን እንድትከታተሉም በአክብሮት እንጋብዛለን። በመካከለኛው ምስራቅ በሀገረ ፍልስጤም እንደ አውሮፓውያን አቆጣጠር በ1948 የተጠጉት አይሁድ እስራኤላውያን በባለውለታዎቻቸው ፍልስጤማውያን ላይ የሚያደርጉት ግፍና መከራም አይነትና መጠኑ ለሰማይ ለምድር የከበደ ሆኗል። ሱብሃንአላህ እስራኤል ፍልስጤማውያንን ከሀገራቸው ለማባረርና ሀገራቸውን ለመንጠቅ የምታካሂደው ወረራም ያለማቋረጥ ቀጥሏል። ከአሜሪካ ጋር በመሆን በኢራን ላይም የጋራ ጦርነት የምትዋጋው እስራኤል አሁንም በየቀኑ ያለማቋረጥ በፍልስጤማውያን ላይ ጥቃት ታደርጋለች። በመጠለያ ካምፖችና በፈራረሱ ሕንፃዎች ስር የሚኖሩት ፍልስጤማውያን ስቃይና ሞት እንዲሁም የመከራ ሕይወት በአሸባሪዋ እስራኤል በወደመችው ጋዛም ቀጥሏል። እንደ አውሮፓውያን አቆጣጠር ባለፈው ማርች 2026 ኦሳማ አቡ ናስር የሕፃን ጀዋድ አባት በጋዛ ውስጥ ከሚኖሩበት አልመጋዚ መጠለያ ካምፕ አካባቢም ሲንቀሳቀሱም በእስራኤል ወታደሮች በድንገት ታፈኑ። በሀገራቸውና በምድራቸው የመንቀሳቀስ መብታቸውን በአሸባሪዋ እስራኤል የተነፈጉት ፍልስጤማውያን በአሳዛኝ ሁኔታ ላይ ይገኛሉ። ሱብሃንአላህ 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 እስራኤል የፍልስጤም ጋዛውያንን መሬት በኃይል በመውረር የቢጫና ቀይ መስመሮችን በማስመር ፍልስጤማውያንን በሀገራቸውና በምድራቸው በነጻነት እንዳይንቀሳቀሱ ታደርጋለች። ሕፃን ጀዋድና አባቱ ኦሳማ አቡ ናስር ከሚኖሩበት አልመጋዚ መጠለያ ካምፕ በመውጣት በማዕከላዊ ጋዛም ሸቀጣሸቀጦችን ለመግዛት ሲሄዱ በእስራኤል ወታደሮች የቢጫ መስመሩ ላይ ቀርባቸዋል በማለት በኃይል አፈኗቸው።
የአካባቢው ነዋሪዎች አፈናውን ለማስቆም ሲሞክሩ አሸባሪ ወታደሮቹ የተኩስ እሩምታ እንደከፈቱባቸውም ተናግረዋል። Osama Abu Nasr took his son Karim into town in central Gaza to buy supplies when an Israeli military raid broke out and he and his son were abducted at a checkpoint. They were caught in Israeli gunfire when IDF soldiers approached them, separated him from his son, and stripped him down. የ18 ወር ሕፃኑ ጀዋድና አባቱ ኦሳማ አቡ ናስር ከታፈኑ በኋላ የት እንደተወሰዱና እንደታሰሩም ለሰዓታት ያህል ምንም አይነት መረጃ እንዳላገኙም ቤተሰቦቻቸው ተናግረዋል። በሰይጣናት ወታደሮች ቶርቸር የተሰቃየው የ18 ወር ሕፃኑ ጀዋድ በዓለም ላይ ያልታየውና ያልተሰማው የሕፃን ጀዋድ ስቃይና መከራም ሕፃን ጀዋድ ከአባቱ ጋር ከታፈኑ ከ10 ሰዓታት በኋላም በቀይ መስቀል በኩል ለቤተሰቦቻቸው ስልክ በመደወል ሕፃን ጀዋድን ቤተሰቡ እንዲረከቡና እንዲወስዱት ተነገራቸው። ሱብሃንአላህ አልሐምዱሊላህ አላሁ አክበር ሕፃን ጀዋድን ከወላጅ አባቱ ነጥለው ለብቻው ለቤተሰቡ ሲመልሱላቸው ግን ልብሱ በደም እርሶም ሰውነቱ ተበሳስቶና ቆስሎ ነበርም። They took his baby and then tortured him in front of his father. They stuck pins and nails into his legs. እነዚያም አረመኔ ሰይጣናት ጭራቆቹም ሕፃን ጀዋድን በአባቱ ኦሳማ ፊት ሰውነቱን በሹልና ስለታም ብረታ ብረት በስተውታል። የሰውነት ገላውን በሲጋራ አቃጥለውታል። በሹልና ስለታም ብረታ ብረት የተወጋው ሰውነቱ በአንዱ ጫፍ ተወግቶም በሌላኛው ጫፍ ተበስቶም ወጥቷል። They took his baby and then tortured him in front of his father. They stuck pins and nails into his legs. They put out cigarettes on his skin for over 10 hours before handing him over to the Red Cross. የጀዋድ ቤተሰብ ወዳውኑም ወደ አልአቅሷ ሆስፒታል ወሰዱት። ሆስፒታሉም ሰውነቱም በሹል ብረታ ብረት መወጋጋቱንና በሲጋራ ሊሆን በሚችልም ሁኔታም መቃጠሉንም አረጋግጧል። በሚያሳዝንና በሚያሳሳ የሕፃን ገላ ላይ አረመኔ ሰይጣናዊ ድርጊት የፈጸሙት የእስራኤል ወታደሮችን ግፍና ጭራቃዊነትንም ማሳያ ሆኗል። ሕፃን ጀዋድ በአባቱ ኦሳማ አቡ ናስር ፊት ለ10 ሰዓታት ቶርቸር ተደርጎ ሲመለስ አባቱ ግን ከእስር ሳይፈታም ወደ ወህኒ ቤት መግባቱም ተነግሯል። የአሸባሪዋ እስራኤል ወታደሮች ይህንን ሰይጣናዊ ድርጊት የሚያደርጉት የፍልስጤማውያንን ሞራልና ስነ ልቦና ለመስበር በማሰብ መሆኑም ግልጽ ነው። ሕፃን ጀዋድ ሆይ የአንተን የጨቅላ ሰውነትና ገላም በሲጋራ እንዳቃጠሉት ሁሉ ይህንን ያደረጉትን አረመኔ ሰይጣናት አላህ የጀሃነም እሳት ማቀጣጠያ እንዲያደርጋቸውም ዱዓችን ነው። በልጁ ስቃይ ለተሰበረውና በአረመኔ ሰራዊት ቁጥጥር ውስጥ ለዋለው ለኦሳማ አቡ ናስር ልዩ ሶብር፣ ወኔና ጽናትን አላህ እንዲሰጠውም ዱዓችን ነው። ውርደት፣ ውድመት፣ ጥፋትና ሽንፈት ለአረመኔ ወራሪዎች፣ ጀግንነት፣ አይበገሬነት፣ ጽናትና ድል ለጋዛ ፍልስጤማውያን።